አሰላሙ አለይኩም ሱብሃንአላህ። አሰሪዋን ገላ የጠፋች ሰራተኛ ገላ ከጠፋች ከ10 ሰዓት በኋላ ተይዛለች ብሎ እያወራ ነው። እዚህ ጋር እንግዲህ ፖሊስ ነው። ከኋላ የምትመለከቷት ሰራተኛዋ ናት፣ ኡጋንዳዊት ናት። እና ያኔ እኔ እዚህ ጋር ይሄንን ያመጣሁትኝ ምናልባት በተለያየ አጋጣሚ ከኡጋንዳ ጋር የምትገናኙ ካላችሁ፣ በእርግጥ ሁላቸውም ማለት አይደለም፣ መጠንቀቁ አይከፋምና ማንኛውንም ነገር ቢፈጠር ምንም ቢል ከነሱ ጋር መጋፈጥ ግብግብ ማለት ሳይሆን ሁሉም እንዳንቺ ነው እንዳልሽ ነው እያላችሁ በሰላም ከነሱ ጋር ለመለያየት ሞክሩ ለማለት አክል ነው ይህን ቪዲዮ ያመጣሁላችሁ። እና እዚህ ጋር ራሱ እቺ ኢራቅ ሀገር ታዋቂ ፊልም ሰሪ ሴትዮ ናት። እና እዚህ ጋር የምታወራው ቴሌቪዥን ላይ ቀርባ ማለት ሰራተኞቼ በጣም ነው የሚያናድዱኝ፣ እንዲሁም ደግሞ ያኔ ሲባሉ አይሰሙም፣ ማሰሪያቸው ምን እንደሚፈልግ አያውቁም፣ አንዳንዶቻቸው ጽዳት የላቸውም ምናምን እያለች ያወራች ነው። እና ከዚህ በፊት 12 ሰራተኛ እንዳመጣች እና እቺ አሁን የገደለቻት ደግሞ 13ኛዋ እንደሆነች፣ እንዲሁም ደግሞ ልጅቷ ከመጣች ወደ 3 ወሯ አካባቢ እንደሆነ ነው እያወሩ ያሉት ማለት ነው። አላህ ከእንደዚህ አይነት ነገር ይጠብቀን። በሰላም ከሀገራችን እንደወጣ ነው በሰላም ወደ ሀገራችን አላህ ይመልሰን። ከእንደዚህ አይነት ነገር አላህ ይጠብቀን። እና እኔ ደግሞ ግርም ያለኝ ሱብሃንአላህ በገዛ ቤቷ እየኖረች በገዛ ብቻ አላቅም፣ በገዛ ቤታቸው እየኖሩ በገዛ ቤታቸው እንደፈለጉ እየሆኑ፣ በዛ ላይም ደግሞ ከአላህ በታች ሰበቢያ አብዛኞቻችን አረብ ሀገር መተኑ ራሳችን ስለ ሃይማኖታችንም ስለተለያየ ነገርም ስለ አኗኗርም ብቻ ስለ ሁሉም ነገር እየተማርነው ወላሂ እዚህ አረብ ሀገር መተነውና ካልፈለግን ካልተመቸን ሰዎቹ ከደበሩን በቃ እኔ አልፈልግም ወይ ያው ቢሮም መልሱን ብንልም እሺ ላንባል እንችላለን። ግን እዚህ ራሳችን ስሜታዊ ሆነን ሌላ አደጋ ውስጥ ከምንከት አልፈልግም በቃ ወይ ወደ ሀገር ይሸኙኝ ወይ ቤት መቀየር ፈልጋለሁ ብለን እንደምንም አድርገን ከዚህ ቤት መውጣት አለብን እንጂ በዚህ ልክ ሰው መግደል አላሁ አክበር። ብቻ ግን በጣም ከባድ ነው። እና ሴትዮም እዚህ ጋር ተማራ ስለ ሰራተኛ ያወራች ነው። እውነትም ያኔ ልጅቷ በምን አናዳት እንደሆነ አይታወቅም። ምክንያቱም እዚህ ጋር ድምፁ ሳይለንት ያደረኩትኝ እኔ ኮፒራይት እንዳያመጣብኝ ነው፣ ያው ታዋቂ ሴትዮ ስለሆነች። እና እዚህ ጋር የምታወራው ስለ ሰራተኛ ነው። ያው ሰራተኛይቱ ይቺ ናት ማለት ነው። አሁን እዚህ ጋር ራሱ የሆነ ቦታ በሄደችበት ቦርሳ ይዛላት ቆማለች። ግን የሆነ ውስጧ ላይ የሆነ ልህ ያለበት ወይም ደግሞ የሆነ ብቻ አላቅም፣ እንደዚሁ ፊዚካሏም ይሁን ምን ይሁን አላቅም፣ ግን ልጅቷ ራሱ ስትታይ ራሱ ታስፈራለች። ግን እና በጣም ከባድ ነው። እኔ እቺ ሴትዮ እውነት ለመናገር ከዚህ በፊት አላቃትም። ያው ድንገት እዚህ ጋር ቲክቶክ ላይ ቪዲዮ ስክሮል ያደረኩኝ ሰራተኛ ሰሪዋን ገደለች ምናምን እያሉ አረቦቹ እንትን ሲሉበት፣ ምናልባት እስኪ እናንተም ከኡጋንዳ ጋር የሚያገናኛችሁ ነገር ካለ ጠንቀቅ እንድትሉበት ነው ይህን ቪዲዮ ይዤላችሁ የመጣሁትኝ። እና ብቻ በጣም ከባድ ነው። ሴትዮዋ አላህ ይርሐማት ሙስሊም ናት። እና ደግሞ አረብ ታዋቂ ፊልም ሰሪ ሴትዮ ነበረች። እንግዲህ በልጅቷ አጀልሽ ነው ተብላ ሞታለች። አላህ ከእንደዚህ አይነት ነገር ይጠብቀን። የሰው ነፍስ የተከበረ ነው። ብቻ ግን አላህ ላኢላሀ ኢላላህ ብቻ በጣም ከባድ ነው። ወላሂ ልጅቷ ድፍረቷ ገላት፣ ማታ በተኛችበት ገላት። እና ደግሞ ቤት ውስጥ እሷና ሰራተኛዋ ብቻ ነው፣ ሌላ ሰው የለም። እና ጠዋት የልጇ ልጅ ነው እንደዚህ ብቻ የሆነ የቅርብ ዘመዷ ነው መሰለኝ እንደዚህ አረብኛ ሲያወሩ እንደሰማሁትኝ ሲመጣ ቤቱ የተቃጠለ ነገር ብሎ ይሸታል። ከዛም ደግሞ ሮጦ ሄዶ እሷን የተኛችበት ሲያይ ጭንቅላቷ 3 ቦታ ተመታ፣ ደም ፈሷት ሞታለች። ሰራተኛዋ ደግሞ የለችም። በካሜራ ሲታይ ደግሞ ያኔ ስትወጣ ምናምን ይታያል። ምክንያቱም ከቤት ውስጥ ማንም የለም፣ ያለችም እሷ ብቻ ናት። እና እንግዲህ ያው ገለሻል በመባል ተይዛለች ማለት ነው። ልጅቷ ያኔ ገላት ከጠፋች ከ10 ሰዓት በኋላ
ፖሊሶቹ ይዘዋታል ማለት ነው። ብቻ በጣም ከባድ ነው። ምንም አክል ሰው ቢበድለን በዚህ ልክ ጨክነን ነፍሱ ለማጥፋት መድረስ ኢና ሊላሂ ወኢና ኢለይሂ ራጂዑን ከባድ ነው። ብቻ አንዳንድ ሰው ልቡ ከድንጋይ ይብሳል። አላሁ አክበር ላኢላሃ ኢለላህ። ብቻ ግን ራሳችሁ ጠብቁ ለማለት አክል ነው። ብቻ ግን ያው ሁላቸውም አይደለም እውነቱን ለመናገር ኢማራት ያለው ራሱ የሆነ ጊዜ እንደዚህ ብር ጎሎብኝ ለታክሲ ምናምን የሰጠችኝ ኡጋንዳዊት አለች እና ያው መጥፎዎቹም እንዳሉ ጥሩዎቹም አሉ። ብቻ ግን ያው ራሳችሁ ጠብቁ ለማለት አክል ነው። እና ደግሞ እንደምታውቁት እነሱ በጣም ነው የሚበሉት፣ ጉልበት አላቸው ምናምን ነገር። ለዛ ስለሆነ ያኔ ምንም ነገር ቢፈጠር እሺ ሁሉም እንዳንቺ ነው አንቺ እንዳልሽው ነው ብለን መለያየት ነው ያለብንና ታሞ ከመቀማቀቅ አስቀድሞ መጠንቀቅ የሚባል ነገር ስላለ ማለት ነው። አሁን እዚህ ጋር ተይዛ ነው እንጂ አሁን ገላት ምን ትጠቀማለች? እሷ ራሱም ወንጀል ውስጥ ነው የእንትን ውስጥ ነው የገባችው። በዲናችንም እኛ ሰው የገደለ ይገደል ነው የሚባለውና እሷም እንደዚህ ገላት የሚታዋቂ ሴት ይሆናት የሚተዋት አይመስለኝም። እና እዚህ ጋር ራሱ እሷ ሁሉ ነገር ትወዳለች፣ አልወድም የምትለው ነገር የለም ብላ ያው ምግብ በጣም እንደምትበላ ነው የምታወራው። እሷም አረብኛ ትችላለች መሰለኝ ግን ፈገግ እያለች ነው እዛ ጋር እሷ በአረብኛ ስታወራ ማለት ነው። ብቻ ግን ያው ሴትዮም ያው የልጅቷ ጥላቻ አለባት። ግን ማይመቿት ከሆነ ለምን ታመጣለች? አንዳንዴ የሆነ እኔ ልጅቷን በሆነ ነገር አበሳጭታት በተኛሽበት እሰራልሻለሁ ያለቻት ነው የኔ ይሆናል የገደለቻትና ከባድ ነው። ብቻ ግን ምን ማለት ነው ያ ሁሉ ነገር ይጣፍጣል ምናምን ስትል ይሆን ከቀመሽኝ ብለው ሰጥቷት ይጣፍጣል ምናምን እያለች ነው እዚህ ጋር። ብቻ አላቅም ምንም ብታረጋት በዚህ ልክ ሰው መግደል አልነበረባትም። አልፈልግም ማለት እየተቻለ ቀይሩኝ ማለት እየተቻለ ካልሆነ መጥፋት እየተቻለ እዚህ ጋር ሰው የሰው ህይወትን ማጥፍቶ ራስም ገና ዛም የሆነ መውጣት የማይቻልበት መቃመቅ ውስጥ መክተት አላህ ይጠብቀን። ወላሂ ሌላው በፈተነበት እኛን አላህ አይፈትነን። ብቻ ግን አልহামዱሊላህ አላህ ላ ኢላሀ ኢላላህ መጥነ ይስጣት። ወላሂ ደግሞ በአንዳንዶቹ ሰበብ ሌላ የደናዎቹ መዘዝ ነው የሚሆነውና ለማንኛውም ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ከወደዳችሁ ቻናሌ ላይክ ሰብስክራይብ ማድረግ አትርሱ። እንግዲህ ያው የሰው ማለት እኔ እዚህ ጋር እንትን ሳይሆን ራሳችሁን ጠብቁ ከኡጋንዳ ላይ የምትገናኙ ከሆነ ለማለት አክል ነው ቪዲዮን ያመጣሁት። ላይክ ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።